ታላቁ ሱልጣን ሱለይማን አልቃኑኒ። ጸሐፊ ማሂ ሾው። አቅራቢ አቡ ሀይዘም። ጠላትም ወዳጅም ጀግንነቱን አይበገሬነቱንና ኃያልነቱን ቅንጣት ሳያቅማሙ በአንድ ድምፅ የሚመሰክሩለት የመሪዎች ሁሉ ኃያል መሪ ነበር። ምዕራባውያን ሱለይማን ዘማግኒፊሲየንት ይሉታል። እጅግ ታላቁ ሱለይማን እንደማለት ነው። አረቦቹና ቱርኮቹ ደግሞ ሱለይማን አልቃኑኒ በማለት ያንቆለጳጵሱታል። ጸሐፊያን እርሱን ለመግለጽ ይቸገራሉ። ግማሾቹ የክፍለ ዘመኑ ጌታ ሲሉት፣ ሌሎቹ ደግሞ ዘ ኮምፕሌተር ኦፍ ደ ፐርፌክት ቴን ይሉታል። አዎ እርሱ ይህ ሁሉ ይገባዋል። ኃያልነቱ በጠላቶቹና በበዳዮቹ ላይ ነበር። እርሱ በደለኞች ድንበር ባለፉ ጊዜ ጦሩን ልኮ ልክ እንዲያስገባቸው አያደርግም። ይልቁንስ ጦሩን እየመራ በጀግንነት በደለኞችን የምድር ላይ አጥፊዎችን ይፋለማል። እርሱ የምንጊዜውም ታላቁ የሙስሊም መንግስትን የገነባ ሱልጣን ሱለይማን ነው። ግዛቱ ከህንድ እስከ ጀርመን ከሩሲያ እስከ ኢትዮጵያ የተዘረጋ የዓለማችን ተወዳዳሪ አልባ መንግስት ነበር። እርሱ የታላቁ ነብይ ስም የያዘ እጅግ ታላቅ መሪ ነበር። ለበደለኞች መለከለ መውት፣ ለተበዳዮች ደግሞ ከአላህ የሚላክ የራህመት መልእክት ነበር። ተናናሽ ሙተዋዲዕ፣ ቸርና ፈጣሪውን የሚፈራ የኢስላም አምባሳደር፣ ኢስላምን ከአውሮፓ እስከ አፍሪካ ከአረብ እስከ ፐርሺያ የሚያስፋፋ የኢስላም የብርሃን ምንጭ ነው። በእርሱ ጊዜ እነ ሮድ፣ እነ ቤልግሬድ እና እነ ሳራጆቦ፣ እነ ቡዳፔስት፣ እነ አቴንስ፣ አረ ስንቱ የአውሮፓ ከተሞች የአዛን ጥዑም ጥሪ አስተጋብተዋል። አውሮፓን የኢስላም ብርሃን አድርጓታል። ሰሜን አፍሪካ ከመስቀል ተዋጊዎች አረመኔ ጭፍጨፋ ተገላግላለች። በእርሱ ጊዜ ኢስላም ዓለምን ገዛ። ከ50 በላይ የሚሆኑ ሀገራት አንድ አድርጎ የገዛ ከምንጊዜውም የዓለም ኃያላን መሪዎች አንዱ የመካ ጠበቃና የመዲና ዘብም ነበር። እርሱ እነ ባግዳድ፣ እነ ደማስቆ፣ እነ ካይሮ፣ እነ ኤልፖን በእስላማዊ ኑር እንደገና አሸበረቃቸው። መስጂዶችን በአስደናቂ የኪነ ህንፃ ጥበብ በስፋት ገነባቸው። መድረሳዎችን እንዳሸንፈሉ አሊሞች ኢልማቸውን ለህዝቡ በሚገባ ያደርሱ ዘንድ ሁሉ ነገር ተመቻቸላቸው። ደሞዝ በከፍተኛ ሁኔታ እየከፈለ ለደህንነታቸው ዋስትና እየሰጠ አሰማራቸው። ኢስላም ዳግም አበበ። በእርሱ ጊዜ አንድ ሙስሊምን በእምነቱ የሚያጠቃ በየትኛውም የመሬት ክፍል ካለ የሱለይማን ቅጣትን ይቀምሳል፣ ብርቱ ዱላውንም ያገኛል። ማጥቃት ይቅርና ማሰብ ራሱም ያመዋል። ሱለይማን ልጁ የኢስላም ጠላት ሆኗል ሲባል ልጁን ከመግደል ወደ ኋላ አይመለስም። ኃያላን መሪዎች ሁሉ ከእርሱ ጋር ሲመጡ ትንንሾች ናቸው። አስፈሪነቱና ጀብደኝነቱ ቃላት አይገልጹትም። የመስቀል ጦረኞችን ሰባብሮ የጣለ ጀግና፣ አላህ የበዳዮች መቅጫ ሰይፍ አድርጎ ማነገሰው። ከሃንጋሪ እስከ ግሪክ፣ ከኦስትሪያ እስከ ጀርመን ሁሉም የአውሮፓ ኃያላንና የመስቀል ጦረኞች የሱለይማንን የሽንፈት ጽዋ ተጎንጭተዋል። እርሱ ሱለይማን የዚች ፕላኔት አለቃም ነበር። የመላው ዓለም ሙስሊሞች ጠበቃና ከለላ ነው። ከምዕራብ በኩል ያለው የመስቀል ጦረኞችን በመስበር የአውሮፓውያኑ ህብር ጦር እንዳንሰራራ አድርጎ ደመሰሳቸው። የጊዜው ኃያል ሀገራት የሆኑት እነ ሃንጋሪ፣ ሰርቢያ፣ ኦስትሪያ፣ ግሪክ፣ ቦስኒያ፣ የጀርመን ግዛቶች፣ ቬነስ ወዘተ የኢስላማዊው ኦቶማን ግዛቶች በመሆን ተጠቃለሉ። እነዚህ ኃያላን ሲንኮታኮቱ በተራቸው ፖርቹጋላውያን ተነሱ። የጊዜው የአውሮፓ ኃያል መንግስት ፖርቹጋል የኦቶማን ኸሊፋ በምስራቅ አፍሪካና በህንድ ውቅያኖስ በኩል መቀናቀን ጀመረች።